ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮቼ እንኳን በሰላም ቆያችሁኝ። በጣም ነው የምወዳችሁ። እኔ ታናሽ ወንድማችሁ መሰረት ነኝ። ዛሬ በአዲስ ኮንተንት ነው የመጣሁት። አካዳሚክ ኢንዱስትሪው ላይ ለመስራት አዲስ ኮንተንት ይዤ ነው የመጣሁት። ካል ባለሙያ እንደመሆኔ መጠን 10 ዓመት እና ከዛም በላይ ፕራክቲካሊ ያወኳቸውን እውቀቶች ለሌሎች ግለሰቦች ማካፈል ግዴታዬ ስለሆነ ለምን ሰው ያለውን ካካፈለ ንፉግ አይባልም ይባላል እና ያለኝ እውቀት እሱ ስለሆነ ያለኝ ሀብት እሱ ስለሆነ እሱን ለወንድሞቻችን ለእህቶቻችን እንደዚሁም ይሄ ዲፓርትመንት ለሚመለከታቸው ሰዎች በስራ ቦታቸው ላይ የሚገጥማቸውን ችግሮች በቀላሉ መፍታት የሚችሉበትን መንገድ ማመቻቸት ስላለብን ማለት ነው። ለምንድነው ይሄንን ለምን ተነሳሳህ የምትሉ ሰዎች ካላችሁ የተነሳሳሁበት ዋናው ዓላማዬ በየቦታው አንዳንድ ሰዎችን ስናይ መማር እፈልጋለሁ ግን እዚህ አካባቢ የሆነ ነገር የለም፣ መማር እፈልጋለሁ ግን እንደዚህ የለም፣ መማር እፈልጋለሁ ኢንስቲትዩሽን የለም፣ ተቋም የለም የሚሉ ሰዎች አሉ። አሁን ግን ከዚህ በኋላ መማር እፈልጋለሁ ግን የሚባል ነገር የለም፣ መማር አለብህ። በቃ ይሄ ሚዲያ የተከፈተው ለመማር ስለሆነ ኤሌክትሪክ እና ኤሌክትሪክ ነክ ለሆኑ ሙያዎች ይሄ ሚዲያ ኦፕን ነው፣ ክፍት ነው። ይሄ እውቀት የሚሸጥበት፣ እውቀት የሚገበይበት፣ እውቀት የሚገዛበት ሚዲያ ስለሆነ እየመጣችሁ ይሄ ሚዲያ ሼር አድርጉ፣ ኮፒ ሊንክ አድርጉ። አሁን የምንጀምረው በአጭሩ ኤሌክትሪካል ዲዛይን ነው። ኤሌክትሪካል ዲዛይን ብዙ ሰዎች አክሰሱ ስለማያገኙ እያወቁ እየቻሉ ግን ትንሽዬ ነገር ክፍተት ስለሚኖርባቸው ደፍረው ወደ ሙያው መግባት አይፈልጉም። ስለዚህ ይሄን ሙያ በቀላሉ ከመጀመሪያ ጀምረን እስከ መጨረሻው ድረስ እስከ አፕሮቫል ድረስ እንሄዳለን ማለት ነው። እንጨርሳለን። ሙሉውን በዚህ ዩቲዩብ አካውንት እንማማራለን ማለት ነው። እናንተም ስቴፕ ባይ ስቴፕ መከታተል የምትጠይቁ ጥያቄዎችንም ራይዝ ማድረግ ካለባችሁ ማለት ነው። እናመሰግናለን። ወንድሜ እንደዚህ አይነት እድል አታገኝም። በነፃ በአማርኛ ያለህበት ቦታ ቁጭ ብለህ ሙሉ በሙሉ በተግባር መማር አትፈልግም? ይልቁንስ ወንድሜ ጊዜህን አታባክን። ያለህን ጊዜ ተጠቀምበት። ካንተ የምፈልገው ጊዜህን ብቻ እንድትሰጠኝ ነው እና እኔ ደግሞ የሙያ ባለቤት አደርግሃለሁ። አሁኑኑ ዩቲዩብ ላይ ግባና የሚለቀቁ ቪዲዮዎችን በመከታተል የሙያ ባለቤት መሆን ትችላለህ።